አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት የአላህ ረህመት እዝነት አይለያችሁ። ወዳችሁ ፈዳችሁ ለምትከታተሉኝ ጀዛኩሙላህ ኸይር። ማሻአላህ ተባረከላህ። ማሻአላህ አላህ ልጅ ከሰጠ እንደዚህ እንደ ኢብራሂም ያለ ልጅ ማሻአላህ ተባረከ ረህማን አላህ ያሐፍዝክ። አላህ አፍያህን ደግሞ ጨርሶ ይመልስልህ። ማሻአላህ 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 እኔ እንጃ የዚህ ልጅ አህላቅ ያ ረብ እንደዚህ ያለ አህላቅ ያለው ልጅ ወፍቀን ወላሂ በሱ ሳህን በሱ እርሜ ተጫውቶ እና ታመመት ይሉኝ ወላሂ በጣም ነበር ያለቀስኩት። ሱብሃንአላህ አልሐምዱሊላህ ዳነ። ግን አሁን ማሻአላህ ተባረከ ረህማን በጣም ደስ የሚል ልጅ ነው። ማሻአላህ ማሻአላህ ንግግሮቹ ሁሉ ማሻአላህ ማሻአላህ ታሞታ ወላሂ ልክ እንደወለድኩት ልጅ ነው ውስጤ የተሰማኝ ማለት ነውና ያኔ እንደዛ ታሞታየው በጣም ነው ውስጤን የከፋኝ። አላህ ግን አፍያውን መለሰልን ማለት ነው። አመሰግናለሁ። ጀዛኩሙላህ ኸይር እያለ ነው አሁን ማሻአላህ። የዛሬዎቹ ሙሽራ ደግሞ በጣም ነው የሚያምሩት። ማሻአላህ 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 ለሚስቱ ቁርአን እየጋበዘን ነው። ማሻአላህ ተባረከ ረህማን ማሻአላህ ማሻአላህ ያ ረብ እንደዚህ ሷሊህ ልጆች ወፍቀን። ልጅ ለምትፈልጉ ትዳር ለምትፈልጉ ማሻአላህ ተባረከ ረህማን። ይሄ ሁሉ አህላቅ ከአባታቸው ነው ያስታውቃል። ልጅ አባት እናቱ በደንብ አድርጎ ካሳደገው ያው እህል ተዘርቶ ካልተንከባከበ ፍሬ አይሆንም። ልጅም ተወልዶ ደግሞ በደንብ በስነ ስርዓት ካደገ እንደዚህ ገና በህፃንነታቸው ቁርአን አፍሰው ማሻአላህ ተባረከ ረህማን እንደነዚህ ያሉ ልጆች ይወፍቀን ማለት ነው። ማሻአላህ ተባረከ ረህማን